በድጋሜ እንደምናመሻችሁ ሰበር ዜና የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበር የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን ጥያቄ የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎ ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሰበር ዜና የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝ ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም የምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ሐሳብ መሆኑ የሚታወቀው በቃል ሲገለጽ ነው። ቃል ካልወጣ በአእምሮ ውስጥ ቢብሰለሰል ብቻውን ሐሳብ ሊሆን አይችልም። ከሆነ ለባለቤቱ ብቻ ነው የሚሆነው። ቃል ጉልበት አለው። ይተክላል፣ ይነቅላል፣ ትውልድ ይፈጥራል፣ ትውልድ ያጠፋል፣ ፍቅር ይዘራል፣ ጥላቻን ይዘራል። በቃል ውስጥ ብዙ መማር ብቻ ሳይሆን ሀገር መስራት ይቻላል። ኢትዮጵያ የተሰራችውም የፈረሰችውም በቃል ስለሆነ ሁለቱንም ነገር ለመለማመድ እንደዚህ አይነት ፓብሊክ ስፒች ሰዎች ሀሳባቸውን ኦርጋናይዝ አድርገው ለብዙሃን ሼር የሚያደርጉበት መድረክ ማግኘት ለኛ ትልቅ እድል ነው። ምዕራባውያን ከጥቂት ምዕት ዓመታት በፊት ሶፕ ቦክሲንግ የሚባል ኮንሰፕት ነበራቸው። ከፍ ያለ ቦታ ላይ ሆኖ በርከት ላለ ሰው ሐሳብን ማካፈል፣ የእምነትም የፖለቲካም ሌላም ፍልስፍናም ሊሆን ይችላል። ከፍ ያለ ቦታ ሆኖ በሚያምር ድምፅ ለብዙሃን ሐሳብን ማካፈል የተለመደ ልምምድ ነበር። ያ ልምምድ ጠቅሟቸዋል። ዛሬ ምዕራባውያን በየትኛው መድረክ ሳይቸገሩ ሐሳባቸውን ያካፍላሉ። እኛ ደግሞ ሳንቸገር እናማለን። ሐሳብን እንደፈለገን ለመናገር ማህበረሰቡ ልምምዱን ብዛም ስለሆነ በሁለት ጉዳዮች ላይ አተኩሬ መናገር እፈልጋለሁ። የመጀመሪያው ዕውቀት ነው። ዕውቀት በጣም ያስፈልጋል። ዕውቀት ለኛ በእጅጉ የሚያስፈልግበት ዋናው ምክንያት ነገሮችን የምናይበት የማያ መነጽራችንን የሚያጸዳው የሚያስተካክለው ዕውቀት ስለሆነ ነው። ለሁሉም ነገር እይታ ሲንሸዋረር ሲበላሽ ያለንበት ገነትም ቢሆን መልካም አገርም ቢሆን እንድንጠላው እንድንሸሸው ያደርጋል። ለዚህ ነው ሰው ኢትዮጵያን ሸሽቶ ሊቢያ ላይ የሚሞተው። ያለንበትን ነገር ገሃነም የሚያደርገው የምናይበት እይታ ብቻ ሳይሆን የሰውን እይታ ለማድመጥ ለመካፈል የምናደርገው ዝግጁነትም ጭምር ነው። ሰይፍ መቅላት የሚቻለው
ስራውን ማከናወን የሚችለው በሻካራ ሞረድ የተሳለ እንደሆነ ነው። ሻካራ ሞረድ ከሌለ ሰይፍ የሚል ስም አለ፣ ግን መቅላት አይችልም። ሰው አመለካከቱ የማያመነጽሩ የሚስተካከለው በእውቀት ነው። በየዕለቱ በሚያገኘው እውቀት ሰው አመለካከቱ እየተቀረጸ ሙሉ ስብዕና እንዲላበስ ያስችላል። ስለዚህ እውቀትን ሳንሸሽ፣ ሳንፈራ፣ ሳንጠየፍ ለመፈለግ የምናደርገው ጥረት መሳኪያው መንገድ አካዳሚያ ብቻ ሳይሆኑ ፐብሊክ ስፒችም ጭምር ነው። ይህንን ጉዳይ በደንብ ደጋግመን ማሰብና አስፈላጊነቱን መነጋገር ብቻ ሳይሆን ማስፋት የሚያስፈልገው ከፍተኛው ችግር የእውቀት ባለቤቶች ሳይሆን እውቀትን የሚያሰራጩበት አውድ አለመኖሩ ነው። እንግዲህ እውቀት በወጣትነት ዘመናችን አቅጣጫ የሚያመላክት ተስፋ እንድንሰንቅ የሚያደርገን ነው። እውቀት ያላቸው ሰዎች ነገን ለመስራት ዛሬ ይተጋሉ። በጉልምስና ወራት ደግሞ ራሳችንን፣ ቤተሰቦቻችንን እንድናስተዳድር ገንዘብ ጀነሬት ማድረግ እንድንችልና ማስተዳደር እንድንችል ያግዘናል። በሽምግልና ወራትም ምርኩዝ ይሆናል። የማያውቁ ሰዎች ላይፋቸው ሚዝረብል የሚሆነው ሲጨርሱ አይደለም ሲጀምሩም ጭምር ነው። መጀመሪያም በወጣትነት ዘመን ለጫት የምናጠፋው ጊዜና ለመጽሐፍ የምናጠፋው ጊዜ ባላንሱን ከሳተ ከዛ የጀመረ ብልሽት ይዘልቅና መጨረሻችንም አደገኛ እንዲሆን ያደርገዋል። እውቀት መስጠት መካፈል ብቻ ሳይሆን በወጉ መደራጀት አለበት። እውቀት በወጉ የሚደረጅበት በርካታ መንገዶች አሉ። እነሱን አልዘረዝርም። ነገር ግን እነሱ ሲሟሉ ስልጣኔ የሚባለው ነገር ይመጣል። ኢትዮጵያ ጨዋ ሀገር እንደሆነ በተደጋጋሚ ይነገራል። ኢትዮጵያ ግን መኪና ውጭ ማሳደር አይቻልም። ከጨዋነታችን ብዛት መኪና ውጭ ረስተን የገባን እንደሆነ ስንመለስ ስፖኪዮ ስለማናገኝ ማለት ነው። ስልጣኔ ማለት ከዚህ ይጀምራል። ያለፈህበትን ያልደከምክበትን ነገር ካለመፈለግ። ሰላም ሲባል የውስጥ ሰላም፣ የራስ ሰላም፣ የጎረቤት ሰላም፣ የአብሮነት ሰላምም ጭምር ስልጣኔ ውስጥ አለ። አንተ የምትሻው መልካም ነገር ለጎረቤት ማሰብ፣ ልማት፣ ብልጽግና ሁሉ የሚገኙት ትምህርት፣ እውቀት፣ ቃል በወጉና በስርዓት መፍሰስ ሲችሉ ነው። ያን ማድረግ የሚችል ህዝብ፣ ማህበረሰብ የተሸከመውን ተራራም ያህል ችግር፣ መከራ፣ እርዛት፣ ድህነት መሻገር ይችላል። እውቀትን በትክክል መጠቀም ስንችል ካለምንም ጥርጥር አሁን ካለንበት ሁኔታ መሻገር ይቻላል። እውቀትን መፈለግና ማስተዳደር ግን በጣም ውድ ነው። ወጣ ገባ ይበዛዋል፣ ድካም ይበዛዋል ከገንዘቡ ባሻገር። ነገር ግን ለእውቀት ከምናወጣው ወጪ በላይ ለመሀይምነት የምናወጣው ደግሞ በእጥፍ ድርብ ይበልጣል። አሁን ምርጫ የባለቤቱ ይሆናል። ትንሽ ኮስት አውጥተን በማወቅ ሁኔታችንን መቀየር አሊያም በጣም ብዙ ማውጣትና በዚያም መገረፍ። ለምሳሌ ኢትዮጵያ ከበርካታ መካከለኛ ምስራቅ ሀገራት በብዙ ነገር ትሻላለች ከእውቀት በስተቀር። ለእውቀት በቂ ኢንቨስትመንት ማውጣት ዝግጁ ስላልሆን በመሀይምነት ለነሱ ባሪያ ለመሆን እንገደዳለን ማለት ነው። በማወቅ ውስጥ ያለውን መልካም ነገር ማጨድ አስፈላጊ ነው። እውቀት እንደ ላም ናት፣ ጡትም ቀንድም አላት። ኢዝ ኢኳል ቱ ኤምሲ ስኩዌር ሂሮሺማ ላይ ሲወድቅ ቀንድ ነው። መብራት ሲያመነጭና ለኢነርጂ ሲውል ደግሞ ጡት ነው። እንዴት ነው የቀንድን አደጋ ተከላክለን እያለብን መጠቀም የምንችለው የሚለው ጉዳይ እንደ ግለሰብ እንደ ማህበረሰብ የምናስብበት የምንደክምበት ጉዳይ መሆን አለበት። ያወቀው ሁሉ ያለማል ማለት ስላልሆነ እውቀት ለልማት እውቀት ለውጤት የሚቀየርበት ነገር መፍጠር በእጅጉ ያስፈልጋል። አሁን ባለንበት የናውሌጅ ኤጅ